ይስጥልኝ እንዴት ናችሁ? እስቲ ዛሬ ስለ ፕሌይ ሳይኮሎጂ ወይም የጨዋታ ስለ ልቦና ምንድነው የሚለውን ነገሮችን እናያለን ማለት ነው። የጨዋታ ስለ ልቦና የሚያጠናው አክቹአሊ ልጆች ጨዋታን በመጠቀም ኮግኒቲቭ ዲቨሎፕመንት የአእምሮአቸውን እድገት ከእንደገና ኢሞሽናል ሬጉሌሽን ስሜትን መቆጣጠር እና ሶሻል ስኪላቸውን ስለማሳደግ የሚያጠና ሳይንስ ነው ማለት ነው። ስለዚህ ፕሌይ ጨዋታ ለልጆች በጣም እጅግ ወሳኝ ነገርና ለእድገታቸው የሚያስፈልግ ነገር ስለሆነ ወላጆች እዚህ ላይ ትኩረት ማድረግ አለባችሁ ማለት ነው። እና ልጆች ሲጫወቱ ደግሞ ወላጆች ምን ማድረግ አለባችሁ የሚለውን ነገሮች እስቲ ልንገራችሁ። አንደኛ ልጆች ሲጫወቱ ልጆችን መከታተል ወይም ኦብዘርቬሽን ያስፈልጋል ማለት ነው። ይሄ ለምንድን ነው የሚጠቅመው? ልጆች ታለንታቸው ምንድነው፣ ፍላጎታቸው ምንድነው የሚለው ወላጆች ለመረዳት ይጠቅማቸዋል ማለት ነው። ሌላው ደግሞ ጀንደር ባያዝድ እንዳይሆን ጨዋታዎችን ወላጆች መጠቀም መቻል አለባቸው። ይሄ ምን ማለት ነው? ለልጆች ብዙ ጊዜ የኛ ወላጆች ምን እናደርጋለን? ለወንድ ልጅ መኪና፣ ትራክተር፣ ሽጉጥ፣ ኳስ የመሳሰሉትን እንገዛለን። ለሴቶችስ ብዙ ጊዜ የምናደርገው ስኒ፣ ጀበና፣ አሻንጉሊት ምናምን የመሳሰሉ ነገሮች። ስለዚህ እንደዚህ ነገር ላይ መጠንቀቅ መቻል አለባችሁ። ሴትና ወንድ ብሎ መለየት በልጆች ጨዋታ ውስጥ ተገቢ አይደለም ማለት ነው። ኢቭን ኢፍ በላይፋቸው ውስጥ ምን ማድረግ አለባቸው? ቤት ውስጥ ስራ እንኳን ስታሳትፏቸው ልጆችን ወንዶች በእንክብካቤና የቤት ውስጥ ስራ ላይ እንዲሳተፉ ማድረግ አለባቸው። ለምሳሌ እቃ እንዲያጥቡ ከእንደገና ደግሞ ምንድነው ልብስ እንዲያጥፉ ምናምን ማድረግ አለባቸው። ሴቶችን ደግሞ በሳይንስ፣ በቴክኖሎጂ፣ በስፖርት ነገሮች ላይ እንዲሳተፉ ማድረግ መቻል አለባችሁ ማለት ነው። ስለዚህ እዚህ ላይ ወላጆች በጣም መጠንቀቅ መቻል አለባችሁ ማለት ነው። ሌላው ስለ ፕሌይ ሳይኮሎጂ ስናወራ ስንት አይነት የጨዋታ አይነቶች አሉ የሚለውን እናያለን። ስንት አይነት የጨዋታ አይነቶች አሉ ከሚለው ከመጀመራችን በፊት ለምንድን ነው በዚህ እድሜያቸው ላይ ልጆች ላይ ትኩረት ያደረግንበት? በተለይ እስከ 5 ዓመት እስከሚሞላቸው ድረስ ልጆች በጣም እዛ ላይ በደንብ መሰራት አለበት። ምክንያቱም ይላል ሳይኮሎጂ ዩ አር ኤ ሊትል ቦይ ወይንም ዩ አር ኤ ሊትል ገርል ይላል። ይሄ ምን ማለት ነው? ትልቅ ሰው ዩ አር ኤ ሊትል ቦይ ስንለው በዚህ አንድን ሰው ዩ አር ኤ ሊትል ቦይ፣ ትልቅን ሰው ዩ አር ኤ ሊትል ቦይ ወይም ትልቅ ሴትን ሰው ዩ አር ኤ ሊትል ገርል ማለት ነው አንቺነትሽ የተሰራው የዛኔ እስከ 5 ዓመት ባለሽ እድሜ ውስጥ በነበረሽ አስተዳደግና በነበረሽ ሁኔታ ነው ማለት ነው። ስለዚህ ሰው ልጅ ከ1 ዓመት እስከ 5 ዓመት ባለው ውስጥ የኖረበት አኗኗር በኋላ ላይ ትልቅ ሲሆን እዛ ጋር ይወጣል ማለት ነው። ችግር ካለ ፊክሴሽን ይወጣል ማለት። ስለዚህ በዚህ እድሜ ላይ ጥንቃቄ ማድረግ የሚያስፈልገው ለዚህ ነው። ስለዚህ አሁን የጨዋታ አይነቶችን ስናይ 6 አይነት የጨዋታ አይነቶች አሉ። አንደኛው አንኦኩፓይድ ፕሌይ ወይም ያልተያዘ ጨዋታ። ይሄ ምንድነው? ልጆች ሲጫወቱ ምንም ከዕቃ ጋር ንክኪ ምናምን የላቸውም። ኢንቫይሮንመንታቸውን በመቃኘት የሚያደርጉት የጨዋታ አይነት ነው። ይሄ ለምን ይጠቅማቸዋል መሰላችሁ? ኦብዘርቬሽናል ስኪላቸውን ዲቨሎፕ እንዲያደርጉ ይረዳቸው። ሁለተኛው ደግሞ ምንድነው? ይሄ ሶሊተሪ ፕሌይ ወይም የብቻ ጨዋታ ይባላል። ይሄ ሶሊተሪ ፕሌይ ወይም የብቻ ጨዋታ የምንለው ምንድነው? ልጆች ከማንም ጋር አይነካኩም፣ ብቻቸውን ቁጭ ብለው በዝምታና በፎከስ በማድረግ የሚጫወቱት ነው። ይሄ ምን ይጠቅማል መሰላችሁ? አንደኛ ነፃነትን ይማሩበታል። ሁለተኛ ደግሞ ሰልፍ ኮንፊደንሳቸውን ያዳብሩበታል ማለት ነው። ሶስተኛው ደግሞ ኦንሉከር ፕሌይ ይባላል። ይሄ ማለት ምን ማለት ነው? የምልከታ ጨዋታ። ሌሎች ሲጫወቱ ልጆች በትኩረት ቁጭ ብለው የሚመለከቱበት የጨዋታ አይነት ማለት ነው። ይሄ ደግሞ ለምን ይጠቅማቸዋል መሰላችሁ? ኦብዘርቬሽናል ስኪላቸውን ያዳብራሉ፣ የመመልከት እንትኖችን ያዳብራሉ። ከእንደገና ደግሞ ትዕግስትን የሚማሩበት ነገር ነው ማለት ነው። ሌላኛውና አራተኛው ደግሞ ምንድነው? ፓራሌል ፕሌይ የሚባል ነው። ይሄ ጎን ለጎን ጨዋታ። ልጆች የራሳቸውን ጨዋታ ይጫወታሉ፣ ጎን ለጎን ቁጭ ብለው እነሱ አይነካኩም፣ የራሳቸውን ጨዋታ የሚጫወቱት ሂደት ነው። አምስተኛው ደግሞ ይሄ አሶሺዬቲቭ ፕሌይ የሚባል አለ። አሶሺዬቲቭ ፕሌይ የምንለው ምንድነው? በአማርኛው ተያያዥ ጨዋታዎች የምንላቸው ነው። ልጆች ጎን ለጎን ሆነው እየተጫወቱ ዕቃ ይቀያየራሉ፣ ሀሳብ ይቀያየራሉ፣ ምን ይላሉ። ግን ጎላቸውና አላማቸው ግን የተለያየ ነው። አንደኛው በሌላ ነገር የሆነ ቤት መስራት ሊሆን ይችላል። አንደኛው ደግሞ የሆነ መኪና መስራት ሊሆን ይችላል። አንደኛው ፐዝል መስራት ሊሆን ይችላል። ግን ሀሳብ ይቀያየራሉ፣ ነገሮችን ይቀያየራሉ፣ ግን አላማው የየብቻ ነው ማለት ነው። ሌላው ደግሞ ኮኦፐሬቲቭ ፕሌይ ይሄ የሚባለው ይሄ ተቀላቅሎ የሚጫወቱት ማለት ነው። ኮኦፐሬቲቭ ፕሌይ ምንድነው? ለአንድ አላማ ነው የሚጫወቱ ልጆች። ለምሳሌ ኳስ በግሩፕ ሆኖ መጫወት ሊሆን ይችላል፣ ዕቃ መጫወት ሊሆን ይችላል፣ ወይ ሌላ ነገር መገንባት ሊሆን ይችላል። ለአንድ አላማ ነው የሚጫወቱት ማለት ነው። ስለዚህ በመጨረሻ ላይ ለወላጆች የምሰጠው ምክር ምንድነው? ልጆች ሲጫወቱ
ምንድን መሆን የለባችሁም መሰላችሁ ሲጫወቱ ማድረግ ያለባችሁ ምንድነው ይሄ አቮይድ ኦቨር ኮንትሮሊንግ ወይ ዳይሬክት የሚባል ነገር አለ። እሱ መሆን የለበትም። ምክንያቱም ማስወገድ መቻል አለባችሁ። ልጆች ሲጫወቱ ይሄን እንዲያርግ እያላችሁ ጣልቃ እየገባችሁ ጭቅጭቅ ውስጥ እናንተም መግባት አያስፈልግም ማለት ሲጫወቱ ብቻ ኦብዘርቭ ማድረግ ነው። ሌላኛው ደግሞ አብራችሁ ኢንጌጅ ሆናችሁ እንደ ልጆች ሆናችሁ መጫወት በጣም ጥቅም አለው። ሌላው ይሄ ጀንደር ባያዝድ የሚባለው ነገር ላይ ጥንቃቄ ማድረግ መቻል አለባችሁ። ይሄ ለሴት ነው ይሄ ለወንድ ነው የሚባል ነገር የለም። ስለዚህ እዚህ ላይ ትኩረት መደረግ መቻል አለበት ማለት ነው። ሌላኛው ልጆች ኢሞሽናቸውን እንዲገልጹ መፍቀድ መቻል አለባችሁ። ኢሞሽናቸውን እንዲገልጹ መፍቀድ መቻል ወንድ ልጅ አያለቅስም ወንድ ልጅ አይደል እንዴት ታለቅሳለህ ምናምን አይባልም። ወንድም ሴትም እኩል ነው የሚለውን አስተሳሰብ ማስረጽ መቻል አለባችሁ ማለት ነው። ሌላኛው ልጆች ሲወድቁ ይሄ ሮጦ ፍስፍስ አድርጎ ማንሳት ይሄ ተገቢነት የለውም። ይሄ በኋላ ላይ ምን ይፈጥርባቸዋል መሰላችሁ? ዲፔንደንሲ በራስ መተማመን መንፈሳቸው በጣም ነው የሚጎዳቸው ማለት ነው። ስለዚህ እዚህ ላይ ጥንቃቄ ማድረግ ያስፈልጋል። ሌላው ደግሞ ቅድም እንዳልኳችሁ በስራ ስምሪት ውስጥ ሴቶችና ወንዶችን እኩል ተሳትፎ ውስጥ እንዲያደርጉ ማድረግ መቻል አለባችሁ። ወንዶች እንዳልኳችሁ በእንክብካቤ ውስጥና በቤት ውስጥ ስራ እንዲለምዱ ማድረግ ያስፈልጋል። ሴቶችም ደግሞ ያው እንዳልኳችሁ በሳይንስ በቴክኖሎጂ በስፖርት ውስጥ ተሳትፎ እንዲያደርጉ ማድረግ ያስፈልጋል ማለት ነው። እነኚህን ነገሮች በጥንቃቄ ማድረግ ያስፈልጋቸዋል ማለት ነው። ስለዚህ የጨዋታ ጥቅም ወይ ጨዋታ ሳይኮሎጂ ጥቅሞች እነዚህ ናቸው ብያቸዋለሁ። 3 ነገሮች መድረስ ያለባችሁም ኮግኒቲቭ ዲቨሎፕመንት ነው፣ ኢሞሽናል ሬጉሌሽን ነው፣ ሌላኛው ደግሞ ሶሻል ስኪል ነው። እነኚህን 3 ነገሮች የሚማሩበት ስለሆነ ልጆች ወላጆች በትኩረት እዚህ ላይ ትኩረት መስጠት መቻል አለባችሁ። ልጆች ሲጫወቱ ማየት ነው እንጂ ከጨዋታ ላይ መጥራት ማለት ፕሮግራም ማድረግ መቻል አለባችሁ። የሚጫወቱበትን ሰዓት የሚያጠኑበትን ሰዓት እያላችሁ መከፋፈል መቻል አለባችሁ። ስለዚህ ይሄን ይመስላል ዛሬ። በቀጣይ ደግሞ ሌላ ነገር ይዤላችሁ እቀርባለሁ። ሰብስክራይብ አድርጉት፣ ሼር አድርጉት፣ ላይክ አድርጉት። እናመሰግናለን።